ዛሬ እንግዲህ የውሃ ቀለም እንዴት በቀላሉ መስራት እንደምንችል እንመለከታለን። ስለዚህ የምንሰራው ዌት ኦን ድራይ የሚባል ነው፣ ወይም ደግሞ በደረቅ ወረቀት ላይ ውሃ ብቻ በማድረግ የምንሰራው የውሃ ቀለም። ብሩሾች ያስፈልጋሉ፣ 4 ምናምን በቂ ነው። ቀጥታ ወደ ገደለው ነው የምንገባው። ምንም እንትን ማድረግ አያስፈልግም። ፓሌት እናዘጋጃለን፣ ውሃ እናዘጋጃለን። ስለዚህ ይጀመራል ማለት ነው። ውሃ አለ ምናምን፣ ስለዚህ ምንም አዲስ ነገር የለውም ማለት ነው። ስለዚህ ውሃውን በዛ እናደርግና እንጀምራለን ማለት ነው። እንግዲህ ያው እንደምታዩት ቀለሙን በዛ አደርገዋለሁ። ውሃ ሳረግበት ሞር በጣም የመቅጠን ባህሪ ያለው። ስለዚህ ሰማዩ እንደዚህ አድርገን እንጀምራለን። እንደ ሰማይ ነገር አስበን ነው ማለት ነው። እንዲሁ ሙዳችንን እያየን እንግዲህ ወደ ላንድስኬፕ ልንቀይረው እንችላለን ማለት ነው። ስለዚህ ያው ቀለል አድርጋችሁ በጣም በስሱ በቃ ኦልሞስት ወደ 2 ቁጥር የሚሄድ ቶን መቀባት ነው። ዝም ብላችሁ መጀመሪያ እንድታዩት ነው ሌየር እንዴት እንደሚሰራ ምናምን ማለት ነው። ያው ፍሰቱን ለማሳየት ነበር በደረቅ ወረቀት ላይ ማለት ነው። ግን እስኪ ሙዴን ደግሞ እያየው ምክንያቱም ይሄ ያልኳችሁ ቴክኒክ የሚጠቅመው ብዙ ጊዜ ወረቀታችን አሪፍ ካልሆነ ምናምን ይሄ የኮተን አይነት ወይም ደግሞ ይሄ የማይመጥ ወረቀት ከሆነ ምናምን ቴክኒክ በጣም አሪፍ የሚሆነው ያስቸግራል። ግን ያው እንግዲህ ካለው የፔፐር እጥረት ወይም ደግሞ የወረቀት አናገኝም የውሃ ቀለም ወረቀት፣ ስለዚህ ይሄኛውን መንገድን መጠቀም እንችላለን የሚለውን ለማሳየት ነው። ያው እንግዲህ ሰማያዊን በጣም አቅጥሜዋለሁ፣ ግን ያው ይሄዳል ብዬ አስባለሁ። ስለዚህ አሁን ያው የመጀመሪያው ሌየር ሰርተናል አዳርሰናል ማለት ነው። ከዛ ቀስ እያላችሁ አንዳንድ ነገሮችን መጨመር ትችላላችሁ። ያው እዚህ ጋር አሁን ተራራ ነገር ነው። ያው እንግዲህ ወደ ላንድስኬፕ ልንወስደው እንችላለን። ራሱ ሰማያዊው ትንሽዬ ቀለም እየጨመርን በዚህ መልኩ እንደ ግራዴሽን እያደረግን መስራት እንችላለን። ይሄ ራቅ ያለ ተራራ አይነት ነገር አለ አይደል? እንደዛ ነገር ነው። በደንብ ፍሰቱን እንድታዩት ነው ዋናው ነገር እሱ ነው። ሰብስክራይብ ደግሞ አድርጉ፣ በደንብ ላይክም አድርጉ፣ እንደዚሁም ኮሜንት ሼርም በደንብ ይደረግ። በዚህ መልኩ ቀለል አድርጋችሁ ትሰሩታላችሁ ማለት ነው። ምንም አዲስ ነገር የለውም። ያው እዛ ጋር ቫዮሌት ነገር አለ። ያው በጣም ቢሳሳ አሪፍ ነው። ይሄ አለማወፈር ነው በቃ። በጣም ውሃውን ስናበዛው ቀለሙ ይቀጥናል። ስለዚህ በጣም እንትን መሆን የለበትም፣ ውሃ መሆን የለበትም። ወረቀቱን ስለሚያበላሽ ወረቀቱ የምሰራበት ወረቀት ኳሊቲ የለውም። ሪስክ ወስጄ ነው ሊበላሽም ይችላል ማለት ነው። ያው እዚህ ጋር ትንሽ ወደ ቡኒ የሚሄድ ነገር ትንሽ በጣም በስሱ ኦልሞስት 2 ቁጥር ምናምን ነው መጠቀም ያለባችሁ። ቀለም ዋተር ከለር ለምሳሌ ቀለሙን በጣም ካበዛ ነው ምን ይሆናል? በጣም የመጠቆር ባህሪ ያለው። ስለዚህ ውሃውን በዛ እናደርግና ባላንስ እናደርገዋለን፣ ወይም ደግሞ ቀለሙን ማቅጠን ነው ማለት ነው። እዚህ ጋር ራቅ ያለ ነገር ወደ ግሪን ነገር ጨምርበታለሁ። ያው ምንም ሪፈረንስ እየተጠቀምኩ አይደለም፣ ግን ያው እስኪ ላንድስኬፕ ለማስመሰል ሞክራለሁ። ሰብስክራይብ አድርጉ፣ በነገራችን ላይ ኮሜንት አድርጉ፣ እንደዚሁም ደግሞ ላይክ አድርጉ። የተወሰነ ግሪን ነገር ደግሞ እዚህ ጋር ላይት ግሪን የሆነ ላንድስኬፕ እንዲመስል ጨማምርበታለሁ ማለት ነው። ዋተር ከለር ትልቁ ነገር ምንድነው? ራሱ ውሃው ነው የሚሄደው። ያው ያለውን ውሃ ነው ይዘነው የሚሄደው ወደ ጎን እንጂ ሌላ እዛ ውስጥ እየነከርን አስር እንትን ማድረግ የለብንም። ራሱ አጃችሁ ጫፎ ተራራዎች ሰማያዊ ያለበት ቦታ ላይ አረንጓዴ ያለበት ቦታ ላይ ራሱ ይመረዋል። ውሃው ነው የሚመረው ራሱ አርቱን ማለት ነው። ያው አጃችሁት ምንም አይነት በቃ የተጋነነ ወረቀት ምናምን አያስፈልግም። ብቻ የእናንተ ፍላጎት ነው እንጂ በየትኛውም ነገር የጥራቱ ደረጃ አንዳንዴ ሊወስነው ይችላል፣ ሊበላሽ ይችላል ምናምን። የኔም እንደዛ ሊሆን ይችላል። ስለዚህ ያን ሪስክ ወስዳችሁ ነው መለማመድ ያለባችሁ እንጂ ግዴታ በቃ ውድ የሆነ እቃ ውድ የሆነ ቡርሽ ምናምን ያስፈልጋል ማለት አይደለም። ያው የምጠቀምበት ቡርሽ ውድ ነው፣ ግን ያው በአጋጣሚ ስላገኙት ነው፣ ሰው ከውጭ ስላመጣልኝ ነው እንጂ ግዴታ ውድ የሆነ ማቴሪያል ያስፈልጋችሁ ካለ ጥሩ ነው ምናምን፣ ግን ከሌለ ያው ሀገራችን ሁኔታ ከባድ ስለሆነ ማግኘት እቃዎችን፣ ስለዚህ ቀለል ባለ መንገድ እንግዲህ መስራት ነው ማለት ነው። ያው የተለያዩ ከለር ነው የምንጠቀመው። አንዳንዴ ያው እኔ ያሰብኩት አክቹአሊ በሞኖ ነበር እንሰራዋለን ብዬ ያሰብኩት፣ ግን አንዳንዴ ልምድ ያላችሁ ልጆች ትኖራላችሁ ብዬ ስለማስብ ዋተር ከለር ላይ ግን ስለሚያስቸግራችሁ ለዛ ነው ይሄ ቪዲዮ የተሰራው ማለት ነው። የሆነ ቀጣይ ፓርት ምናምን አድርግለታለሁ፣ ግን ያው እንደ መጀመሪያ አሪፍ የሆነ ፍሰት አለው ብዬ አስባለሁ። እንደነገርኳቸው ነው እንግዲህ ከተበላሸም የተበላሸውን ፓርት ማሳያቸዋለሁ በደንብ። በሁለት ፓርት ነው የምከፍለው። ይሄ የመጀመሪያው ፓርት ነው። በጣም በቃ ወሳኝ የሚባለው ፓርት ይሄ ነው። የፍሰቱ እንድታቁት፣ ቶኑን እንድታቁት፣ ላዩ ላይ እንዴት መጨመር እንደምትችሉ እንድትማሩበት ነው ማለት ነው። እዚህ ጋር ደግሞ ቀረብ ያለ ቦታ ላይ ምንድን ነው የምናደርገው?
ኮንትራስት ነገር ዝም ብለን በራሳችን ሰጠት እናደርገዋለን። ለምን? የቅርበትና የርቀቱን እንዲለይልን ማለት ነው። ለምሳሌ አንድ ነገር ሲቀርብ የመድመቅ ባህሪ አለው። አንድ ነገር ቀረብ ሲል የመድመቅ ባህሪ ስላለው እውቀታቸው ወደዚህ አካባቢ ያለውን ሞር ኮንትራስት በደንብ እንሰጠዋለን። በዛ መንገድ ነው ቶኖቹን ራሱ ዲፈረንስ የምንሰጠው ወይም ደግሞ ቶኖቹን የምንለየው በዛ መንገድ ነው። ስለዚህ ራቅ ያለው ደግሞ ሞር ደብዘዝ ወይም ደግሞ ዴፕዝ ሊኖረው ያስፈልጋል ማለት ነው። መሬት የሚመስሉ ነገሮችን ምናምን የተወሰኑ ነገሮችን እንጨምራለን። ዲቴል ለመስራት ምናምን አያስፈልግም። ቶኖችን ቀስ እያለን ነው ቶኖችን የምንጨምረው። ዋተር ከለር ላይ ምንድነው ዋናው ትልቁ ነገር እዚህ የውሃ ቀለም ስዕል ላይ ከንጣት ነው ወደ ጥቁረት የምንሄደው ማለት ነው። ለምሳሌ ኦይል ላይ ከጥቁረት ወደ ንጣት ነው አይደል የምንሄደው። ዋተር ላይ ደግሞ ከንጣት ወደ ጥቁረት ነው የምንሄደው። እዚህ ወረቀት ላይ ለምሳሌ ቀለም ውሃ በጣም ባበዛን ቁጥር እንደዚህ አይነት ወረቀት ላይ የመበላሸት ባህሪው የተቃጠቆ የማረግ ባህሪ ከፍተኛ ነው ማለት ነው። ስለዚህ ፔፐሩ አንዳንዴ ተቃጠቆ ሊያመጣብን ይችላል ውሃውን ካበዛን ማለት ነው። ሰብስክራይብ ማድረግ እንዳትረሱ፣ እንደዚሁም ላይክ ኮሜንት ማድረግ አለባችሁ። ለሌሎችም እንዲደርስ ደግሞ ሼር አድርጉት በደንብ። አሁን ደግሞ ምንድነው የምናደርገው? የዛፉን ፓርት እንጀምራለን። በጣም በስሱ በቃ ውሃውን በዛ እናደርግና ቀለሙን ወደ ማቅጠን አካባቢ አድርገን ከዛ እንጀምራለን ማለት ነው። በጣም ቀላል ነው። እዛው ራሱ በቃ ውሃው ነው የሚመራ። ሌላ ቀለም ውስጥ ምናምን መግባት አያስፈልግም። ደብዘዝ እናደርግና ዛፍ ነገር ነው። እኔ ያሰብኩት ምንድነው ፈሰስ ለማድረግ ነበር፣ ግን በቃ አንዳንዴ ደግሞ አሪፍ ነው እንደዚህ ትንሽ። ስለዚህ ዛፉ ላይም እንደዚሁ የተለያየ ከለር ቫዮሌት ምናምን እያደረግን በጣም በስሱ በቃ እንዲመስል ነገር ነው እንጂ በጣም ይሄ የሆነ ተጨንቃችሁ ምናምን መስራት የለባችሁም። ብዙ ጊዜ ስትፈሩት የሆነ ነገር በቃ ጥንቃቄ በጣም ስታበዙ ስህተቱ በዛው ልክ ነው እየሰፋ የሚሄደው። እንደ መጀመሪያ እንዲህ በቃ ፈሰስ ያለ ነገር ምናምን መሞከር፣ አለማጥቆር በቃ። ከዛ ቀስ እያላችሁ ትዳፈሩታላችሁ። ጥቁረቱ ምናምን ቀስ እያላችሁ ታመጡታላችሁ ማለት ነው። አንዳንድ ቦታ ላይ ፈሯለሁ እንደሆነ እንትን ለማድረግ ነው፣ ግን በቃ ይበላሽት የሚል ስጋት ነው። ግን በቃ መበላሸት አለበት አንዳንዴ እንደው እዚህ ግንዱ አካባቢ የተወሰነ የዛፍ አይነት የሆነ የቅርበትና የርቀት ልዩነት እንዲያመጣልን የተወሰነ አካባቢ ወደ ግንዱ አካባቢ ላይ ጠቆር ማድረግ ያስፈልጋል። በነገራችን ላይ ሰብስክራይብ አድርጉ፣ ላይክ አድርጉ። በቃ ከዚህ በኋላ አሪፍ የሆኑ ቪዲዮዎችን በምችለው አቅም ፖስት አደርግላችኋለሁ ማለት ነው። ላይክ ሰብስክራይብ እንዳይደርስ በደንብ ደግሞ አንድ በአንድ ደግሞ እንደሌላችሁ ከፈለጋችሁ ግሩፕ ላይ ፖስት አድርጉ። እንግዲህ የመጀመሪያው ፓርቲ ይመስላል።